እስቲ ያ ጀማዓ በውስጣችሁ አሚን በሉ። ዱዓ ላርግላችሁ ከዚህ ቦታ እስቲ ዱዓ ላርግላችሁ። መጀመሪያ ዱዓ ማረግላችሁ ነገር አላህ Subhanahu Wa Ta'ala ይህንን ቦታ ይወፍቃችሁ። ወላሂ አላህ ይወፍቃችሁ። ላ ሐውለ ሰላም ምን አይነት ሰላም ያለው ቦታ እንደሆነ ምን አይነት ውብ የሆነ ቦታ እንደሆነ ወላሂ ምን አይነት ሰላም ምን አይነት ውብ ቦታ እንደሆነ ብታውቁ አላህ ይህንን ቦታ የማየቱን ፈድል አላህ Subhanahu Wa Ta'ala ይወፍቃችሁ። የዑምራን የሐጅን ያላደረጋችሁ ሰዎች ብታረጉ አላህ ያርጋችሁ። ህይወታችሁ ላይ የቸገራችሁ ሰዎች ካላችሁ አላህ Subhanahu Wa Ta'ala ህይወታችሁ ሙሉ በሙሉ ብሩህ ያርግላችሁ። ስራ ያጣችሁ ስራ አግኙ። ብር ያጣችሁ አላህ ብር ይስጣችሁ። ከሁሉ በላይ ደግሞ የሚሆነውን አኺራችሁን አላህ ያሳምርላችሁ። ነገ የቂያማ ቀን የእርሱን ፊት የመመልከቱን ጸጋ አላህ ይስጣችሁ። የእርሱን ፊት የሚመለከቱ አሉ ነገ አላህ ከነሱ ሰዎች መካከል አላህ ያደርጋችሁ። አላህ ነገ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐውድ ከሚጠጡ ሰዎች አላህ ያደርጋችሁ። አላህ ጀነት ከሚገቡ ሰዎች ከገሃነም ሙሉ በሙሉ ነፃ ወጥተው ወደ ገነት ከሚገቡ ሰዎች አላህ ያደርጋችሁ። ትልቁ ዱዓ ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።